እንግዲህ ዛሬ በሰሜን አሜሪካ በአሌክዛንድሪያ ሲቲ ካውንቲ የሚባል ቦታ ነው ያለው። እዚህ አካባቢ በጣም ብዙ አበሾች የሚፈልጉት ኦፊስ አለ። 645 ስኩዌር ፊት ነው የምንላት። ትንሽ ለጠበብ ያለ ኦፊስ የሚሆን ነው። ብዙ ጊዜ እዚህ አካባቢ አበሾች ይፈልጉታል። እንደውም አንድ በጣም ታዋቂ የሙቪ ተከታታይ ድራማ በኢትዮጵያ ውስጥ ትልቅ ወዳጅነት ያገኘው እዚህ ነው። ስቱዲያቸው ስማቸውን አልጠቅስም። እነ ቅዱስ ሳሎን እዚህ ናቸው። ብዙ ፓርኪንግ አለው። እንግዲህ በጣም የታወቀ ቦታ ነው፣ የታወቀ ስፍራ ነው። እዚህ አንድ የሚሸጥ ቦታ አለ እና እሱን ዛሬ ቁልፍ ተቀብያለሁ። ስላሳያችሁ ነው። አሁን ገና መምጣቴ ነው። አይ ሶሊ ሳሎን እዚህ አለ። ቅዱስ ሄር ሰሎን፣ ሰላም ካፌ እዚህ አለ። ካፌ አውሮራ አለ። ቤት ያበሻ ቡቲክ እዚህ አለ። ኮስሞ ትራቭል እንግዲህ በየአይነቱ የጥርስ ሕክምና እዚህ አለ። እነዚህ ሚክስ ነው። ከኋላም አለ። በብዙ እዚህ ቢልዲንግ ውስጥ እንግዲህ 2 ሌቭል ነው እንደምታዩ ያጠቃልለው የተለያዩ ሱቆችን ሲሆን እንደገና ደግሞ የተለያየ የሜዲካል ምርቶች አሉና እንደምታዩት ፓርኪንግ በጣም አለ። ከፊት ከኋላም ነው። እንግዲህ አሁን የምንሄድበትን ኦፊስ ለሽያጭ የቀረበውን አሳያቸዋለሁ። $250,000 ነው የሚሉት። በጣም ተመጣጣኝ ዋጋ ነው። እንግዲህ እሷን እንመለከታለን። ወደ ቢሮአችን ስትገቡ ቢልዲንግ ውስጥ ማለት ነው። እንግዲህ 2 ሌቭል ነው እንዳልኳችሁ። ሽንት ቤት የጋራ ነው። በየሌቭሉ ላይ ሽንት ቤቶች አሉ። ይህን ይመስላል መግቢያው። የተለያዩ በሮች አሉት። ከተለያየ አቅጣጫ መግባት ትችላላችሁ። ባርበር ሻፕ ሁሉ አለ እዚህ። እንግዲህ በጣም ደስ የሚል ቀን ነው ዛሬ። አሁን ተደውሎልኝ ነው እሱ ላይ ነው። እዚህ ከ15 በላይ ይሸጣል። ደጋጋሚ ስትሸጡ ሰዎች ያውቃሉ፣ መጥተው ይጠሯቸዋል። እንደምታዩት የተለያዩ ኦፊሶች አሉ። ቢልዲንግ ውስጥ አንድ ቤት አለ። ወደ ላይ እዚህ ዳይሬክተር ያለ ዋና ካምፓኒዎች እንዳሉ ኤሌቬተር ሽንግ ለሆነ እንዳልኳችሁ ኢሜል ላይ ነው የምትወጡት። ሲገባ ሲወጣ ታያላችሁ። ይሄ ሁለተኛው በር ነው። በዚህ ማለት ነው ብዙ በር አለው። ወታችሁም ላይ መግቢያና መውጫ አለ። ኤሌቬተር ለዚህ ቢልዲንግ ውስጥ ስትገቡ ሁሌ ኮንዶሚኒየም የሚሆን አፓርትመንት የሚሆን የቢሮ ኦፊስ የሚሆን እንደዚህ ሳይን ይነግራቸዋል። የት ኦፊሱ እንዳለ የኔ 208 ነው። ስለዚህ ወደዚህ ነው የምንሄደው። ስቴር አክሰስ ማለት እንግዲህ ደረጃ ለመጠቀም ለሚፈልግ ሰው በዚህ በኩል ነው ደረጃው ማለት ነው። ሽንት ቤት የእሷና የእሱ ጎን ለጎን አለ። በየቢልዲንግ ላይ 1፣ 4፣ 5 አለ። ስለዚህ እየቀነሰ ነው የሚሄደው ማለት ነው። 12 12
ነጠላ ጫማ የሳምር ጫማ ነው የተደረገው ለዚህ ነው። እንግዲህ ቢራችን ደርሰን ስር በተኛው ልክ ሲገባ የራሱ ሪሰፕሽን ኤሪያ አለው። ሁለት የተለያየ ክፍል አለው። እሱ ደግሞ እንገባለን። ስንገባ ሪሰፕሽን ኤሪያ አለው። ከዛ ሁለት የተለያዩ ኦፊሶች አሉ። ሰፊ ነው ደግሞ አየርና ፀሐይ ይመጣል። እንዴት እንደሚያምር አያችሁት? እንግዲህ ቢሮ ይሄን ይመስላል። 250 ሺህ ብቻ ገንዘይኩት። በወር የሚከፈለው ደግሞ ማንስ ለማለት 331 ብር ብቻ እና ይሄ እንዳያመልጣችሁ አስቸኳይ ደውሉልኝ። አሌክሳንድሪያ ሲቲ ኦፍ አሌክሳንድሪያ ውስጥ ነው የሚገኘው። በጣም የሚፈለግ ቦታ ነው። በጣም አሉ ከሚባሉ ቦታዎች አንዱ ይሄ ነው። እንግዲህ ይሄን ይመስላል ጉብኝቴ። አርሳፍቼ ለወጣ ነው። እሱ ደግሞ ፖስታ ባለቤቶች ሳይኖር ሲቀሩ የቢሮ ፖስታ በዚህ በኩል ነው የሚጣለው ከውጭ ማለት ነው። ይሄን ይመስላል። ዘርተመታ ነው። እዛኛው በኩል ደግሞ ወሰዳችሁ በስተብስ ሞጃ አለው የራሱ። ሁልጊዜ እዚህ አካባቢ ቢልዲንግ ሲሆን ስፕሪንክለር ሲስተም መኖር አለበት። እንደዚህ አሁን ከ2000 በተለይ ከ1998 በኋላ 2000 በኋላ እንደዚህ ስፕሪንክለር ሲስተም በጣም ያስፈልጋል። አዲስ ቤት ቢልድ የምታደርጉም ከሆነ ካለ ስፕሪንክለር ሲስተም ቢልድ ማድረግ አስቸጋሪ። አሁን ተለምዷል። በቃ እሳት አደጋ ቢኖር ራሱ ያጠፋልና፣ ግን ለቢልዲንግ ብዙ ጊዜ እንደዛ ነው። ሌላ እዚህ ጋር ፋየር አላርም ቢኖር እችን ፑል ዳውን ታደርጋላችሁ። ቢልዲንጉ በሙሉ አላርም ይሰጣል። ሰው ሁሉ ይወጣል ማለት ነው በአደጋ ጊዜ። ከፈለገ የተለያየ ስቴፕ መጠቀም ይችላል፣ ወይም ደግሞ ኤሌቬተር ይዞ ይወጣል ማለት ነው። እና በዚህ የተለያዩ ቢሮዎች አሉ። ዶክተሮች፣ የስፓይን ሴንተር፣ ሄልስ፣ ሌላ አይነት የዶክተር ኦፊስ የከምስ አካባቢ እንግዲህ በአንድ ሳይድ ነው። ወደ መጣንበት እንመለስ። እንግዲህ ይህን ይመስላል። ትሸጥ እንግዲህ ኦፊስ ናት እቺ 645 ስኩዌር ፊት ነው የሚሉት። 250,000 ዶላር ብቻ ናት። ግን የሚገርም ሰፈር ነው ያለችው። በጣም የሚያዋጣ ቦታ ነው። ብዙ ሀበሾች እዚህ አካባቢ ይህን እንደዚህ አይነት ቤት ይፈልጋሉ፣ የንግድ ቤት ማለት ነው። እንግዲህ በተመሳሳይ እስከምንገናኝ ቻናሌን በመጫን ሰብስክራይብ በማድረግ ብትተባበሩኝ ከአክብሮትና ከደስታ እያልኩኝ፣ ይኸው ደግሞ እንደምታዩት የመታጠቢያ ቤት ነው። የሴት የወንድ ነው። ከአክብሮት ጋር እንግዲህ ቻናሌን ሰብስክራይብ በማድረግ ብትረዱኝ አከብራችኋለሁ። በጣም ነው የምወዳችሁ። ማንኛውም አይነት የሪል ስቴት ጥያቄ ቢኖር ከመጠየቅ ወደ ኋላ እንዳትሉ። ስሜ ሰራይ ይባላል። በ303 225 8292 ታገኙናላችሁ።
እንግዲህ አትጥፉ፣ ዘመድ ነው። አይ ነው አንዳንዴ አማርኛ ያስቸግር ይሆናል ከይቅርታ ጋር። አሁን ደግሞ እንግዲህ መውጫው ላይ ደርሰናል። እዚህ እንደምታዩት ዳይሬክተር ያለው ሌሎቹ ምንድን ናቸው የሚለው ማን ቢዝነስ እዚህ አካባቢ እንዳለ ይነግራቸዋል። እዚህ እንጂ ተመጣጣኝ የሆነ ፓኬጅ ሲመጣላችሁ አማዞን፣ ፌዴክስ ምናምን እዚህ ምን አይነት ቀን እንደሆነ በጣም ደስ የሚል ቀን ነው። እንግዲህ በሌላ ቪዲዮ እስከምንገናኝ ተመልካቾቼ መልካም ቀን እላለሁ።